የሚንቀሳቀሱ ሰዎች እግዚአብሔርን የታመኑ ሰዎች ናቸው። በሁኔታ መካከል ደፍረው ለሁኔታዎች መልስ መስጠት የሚችሉ ሰዎች ናቸው። እግዚአብሔር ከሰማይ የሚንቀሳቀስላቸው ኢየሱስ ያድናል። ስለዚህ እንደዚህ ያሉ እንውጣና እንውረሳሉ። ዳዊትም ለዚህ ነው እግዚአብሔርን ነው ፊት ለፊቴ ሁል ጊዜ አለ። የሆነ ጊዜ ብቻ አይደለም፣ ሁል ጊዜ በየትኛው ሁኔታና ሰዓት እግዚአብሔርን ብቻ ፊት ለፊት ያየዋለሁ። እሱን ሳየው አልታወክም ማለት፣ እሱን ሳየው አልጨነቅም፣ እሱን ሳየው ፍርሃት ከዙሪያ ይርቃል፣ እሱን ሳየው ስጋት ከዙሪያ ይርቃል፣ እሱን ስመለከት ደስታ ቤቴን ይሞላዋል፣ እሱን ስመለከት ጭንቀትና ሐዘን ስጋት ከህይወቴ ይርቃል። እግዚአብሔርን ኢየሱስ ለዘላለም ጌታ ነው። ተስታውሳላችሁ መጽሐፍ ሲናገር ኢየሱስ ክርስቶስ አንድ ጊዜ እንደዚህ አላቸው ይላል፣ ደቀ መዛሙርቱን ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር አላቸውና በሌሊት እየተሻገሩ እያለ ታንኳይቷን ማዕበል ያናውጣት ነበር ይላል። ሲያናውጣት አንድ ነገር ሆነ። በሌሊቱ 3ኛው ክፍል በ4ኛው ክፍል ኢየሱስ ክርስቶስ በባህር ላይ እየተራመደ ወደ እነሱ መጣ ይላል። ኢየሱስ ያድናል። ወደ እነሱ ሲመጣ ምትሃት መሰላቸውና ፈሩ፣ ተጨነቁ፣ እጅግ ጮሁ። ሲል አትፍሩ እኔ ነኝ አላቸው። ልክ እንዲህ ሲላቸው ጴጥሮስ እንዲህ አለ፣ ጌታ ሆይ አንተ ከሆንክማ ምን በለኝ አለው። እዘዘኝና ልምጣ በባህሩ ላይ አለ። ና አለው ይላል መጽሐፍ ሲናገር። ጴጥሮስም ና ሲባል ኢየሱስን እያየ ባህሩ ላይ በድፍረት ተራመደ። ኢየሱስን እያየ ሲራመድ ባህሩ እንደተደላደለ አስፋልት መሬት ነበረ ሲያራምደው የነበረው ሲያስኬደው የነበረው። ልክ አይኑን ከኢየሱስ ላይ ያነሳና ወደ ውሃው መመልከት ሲጀምር ግን እግሮቹ መስጠም ጀመሩ። ለካስ የሚገርመው የኔና የናንተ መንገዳችን የሚወሰነው በእይታችን ነው። ቅድምም ሲራመድበት የነበረው ውሃ ነው። አሁንም የሚራመድበት ውሃ ነው። ልዩነቱ የጴጥሮስ እይታ ነው። ጴጥሮስ መጀመሪያ ኢየሱስን ነበር እያየ ሲራመድ የነበረው። ኢየሱስን እያየ ሲራመድ ውሃው ደልዳላ ሜዳ ሆኖለት ነበር። ኢየሱስን እያየ ሲራመድ ውሃው የተመቸ አስፋልት ሆኖ ነበር። ልክ አይኑን ከኢየሱስ ላይ አንስቶ ሁኔታውን ሲመለከት፣ አይኑን ከኢየሱስ ላይ አንስቶ ነገሩን ሲመለከት፣ እየተራመደበት ያለውን ባህር መመልከት ሲጀምር ግን መስጠም ጀመረ። የዛ ጊዜ ጴጥሮስ ተጣራ፣ ጌታ ሆይ ብሎ ሲጮህ ጌታም እንዲህ አለው፣ እምነትህ ወዴት አለ?